ተወነጨፍሽ አልተወነጨፍሽ እኔ ምንም እስከ 11 ሰዓት ተኩል አብረሽኝ ከሆንሽ ኖርማል። አላዛር እንዴት ነህ? አልይ እንዴት ነህ? ኦኬ ምንድን ነው እስከ 11 ሰዓት ውንጨፋ ላይ ነው ዛሬ። ወይ ናርዲ እንዴት ነሽ? እንጠጣ አላዛር እንጠጣ። ቺርስ አድርጊ ኒኬታ። እኛ ጋር ጠዋት ነው ገና። እኛ ጋር እየመሸ ነው። አላዛር እዚህ ቢኖር በእናትህ አላዛር ቢኖር እዚህ ገንዘብ ምናምን አያሳስበኝም። ቀጥታ ሄጄ ውስኪ ነው የምወርደው። አሁን ግን ውስኪ ማውረድ ስለማልችል መጀመሪያ በወይን ታማሙቃለህ። አላዛሪማ በወይን ታማሙቃለህ። ከዛን እዚህ ላይ የአብሻ አረቄ እኔ በህይወቴ መሆን እኔ ከዳኑ ሊዮና ከካሳሚኮስ ውጭ ምንም ነገር አልጠጣም ብለህ ድራፍት በጣም የቀበሌ ድራፍት ምናምን እንጠጣለን። ሙድ ያው መጫወቻ ለሳቅ ያህል ለመጫወት ነው እንጂ እኔ ለዚህ ነው ቦርጭ እኮ የሌለኝ አባት ኢትዮም ሳይ አይንጋር ነው ቦርጭ ለምን ታውቃለህ? አይጠቅምም። በቃ ይሄ ቦርጭ ይሄ ቢራ እኔ አሁን ጀለሶች ይብታይ አንድ ጀለስ አለኝ ቢራ ዝም ላከ አሁን ከኔ ጋር ነበረ አስደብቅ ደምሳሽ እባክህ ስለ እምስ እያወራን ነው። አንድ ይውጣል እባክህ ስለ ሙሙ ነው የምናወራው። ደምሳሽ አንድ ይውጣል። አይወድም እንዴ እንደዚህ ኦ ማይ ጋድ አስወር ቀጠቀጠኝ እኮ አሁን ከሱ ጋር ስጨቃጨቅ ነበረ። በቃ አንተ በዚህ እድሜ ይለኛል እንዴ? እና በዚህ እድሜ እንዴት ስለ ፑናኔ እኔ ነገርኩት። አሁን በቀደም ምኞቴ አሁን ከሰሞኑ ቻሌንጅ ላመጣ ነው። ከ5000 እስከ 10000 ዶላር ካዋጡ እኔ ላይቭ ልቀጠቅጥ ነው። አንድ ሰው አስገብቼ መሆን እንዴ? እኔ $100 ቀጠቅጣለሁ። ይሄ ነው ችግር እኮ አንተ ምን ጅራት ነው እናቴ? ምን ባዳ አንተ ምንድነው? በሾንጀራ ምንድነው? ጠንቋይ ነገር ነው። አይ ቀልድ ነው። እኔ መቼም $100 አላዛር በ15000 ብር አም ሲሪየስ አንድ ቺካም $1000 ቻሌንጅ አረግና ግማሹ ላይ 7000 አስወርጋ አመጣና ልጅቷ ከወገቧ በታች አትታይም። አባቴ ባክሻት ይለቀቅባታል። በቃ አይ እንደዚህ ነው ወሬ ተተናል። አላዛር መንፈሳዊ ነገር እናውራ። ኮኪዬ ምን ይመስልሻል ቤቢ? አይ እንደዛ ዛሬ ልዝናና ነው። ዛሬ እረፍት ቀኔ ነው። ሰው እየመረጠችልኝ እኮ ነው። አላዛር እሷ ልትወጣ ነው ማለት አሁን ልወጣ ነው። 5 ሰዓት እኔ ታዲያ በእኔ አለቀበም እንደ ኢንስታግራም ላይ እንዲታረ ወዲያው አሁን ለከለ ኢንስታግራም አልፈልግም። እዚህ ላይ መታ እኔ ዛሬ ልዝናና ከኔ ጋር መስናና ወይ ያብዬ አንተ ችግር ቴንሽን ትወዳለህ። እንዴ ቴንሽን ችግር አለ እንደዚህ ቅጥቀጣ ሆነ ሎኪ ነው የሚደረግ። አንተ ስንቴ ነው ማለት አልፈልግም። አላዛር አልገባህም። እኔ ቅጥቀጣ አልፈልግም። ወጥቼ ያው አልዬ ያለው ማለት እሱ ያለው እኔ ያልተስማማውበት ማለት ነው። መታ ከዚህ ጋር ነው ማግኘት የፈለገው። ከዚህ ደግሞ ከዚህ ይዞ ሄዶ ተወንጭፈዋል። እንዴት ሰው ፖስት ሴት እንዴት ወነጨፋል ብሎ ኮምፕሌንት ያደርግ ነበረ። ዛሬም ከዚህ ካገኘ ወነጨፋለች እያልኩት ነው። ሙኒክ ቴንክ ዩ ቦታ ፈልግ እያልኩት ነው። አላዛር እኔ መጠጣት ስፈልግ ምጠጣ ቀን ሴክስ ማድረግ አልፈልግም፣ ወይ ደግሞ ከሴት ጋር መተኛት አልፈልግም። ብቻዬን ነው መተኛት የምፈልገው። ወጥቼ የምጠጣው ከሴቷ ጋር ወጣለሁ፣ እዝናናለሁ። ቤቷ አርሼ 12 ሰዓት ሲል ቤቴ እገባለሁ። የራሴ ቤት እስከ 12 ሰዓት መጠጣት ነው ፈልገው። አንተ ችግር ያንተ ግን አንተ ልጅ እኔ ኢየሱስ ክርስቶስ የት ነው? እኔ አንተ ያደግበትን ሰፈር መጥቼ ኢንቨስቲጌት አደርጋለሁ ወይ በልጅነት የሆነ ሰው የሆነ ነገር አድርጎ እኔ የምጠይቀኝ ነገር ሁላ ስም በውሽት ነው እኮ እኔ አሁን ኮኪ ልንገር አቅም ኮኪ ለምሳሌ ሲንግል ነች ልበለ ለምሳሌ ነው አሁን ቤቢ አይተዋል፣ ፕሮዳክቱን አይተዋል። አባ እኔ እቺ ልጅ አሁን እና እሷ ማታ አምሽተን ነው እቺ ልጅ ወደ ቤት ብለቃት እግዚአብሔር ሲወደዋል ይሄው መድኃኒዓለም ይወደዋል። እኔ ኮኪ ገና ሳንወጣ ነው የምነግራት ቤቢ የቤተሰብ ከሆነ የምንዝናናው ከ6 ፒኤም በኋላ እሺ ጋር አደረገው መክሰስ በልተሽ እኔም መፍታት አለብሽ። አንቺ ሌላ ሰው ከሄጂ ሞን ችግር እኮ አንተ ህግና ደንብ የለም። ምን ያባት ህግና ደንብ ሳይሆን አላዛር የምትጠጣው ለምንድን ነው? ለመቀጥቀጥ ነው አይደለም። እኔ ለመቀጥቀጥ ጠጥቼ መቀጥቀጥ አይመጣልኝም፣ መተኛት እንጂ። እኔ ስወጣ ሪዝነብል ከሆነ አሁን እኔ አሜሪካ ብትጠይቀኝ ይባል አላዛር ይነግራል ጌታ እኔ ሞጣው በርዝዴይ ሴሌብሬሽን ምናምን አረፍታን ሰው ከመጣወጣለሁ እንጂ ማጆሪቲ ታይም እኔ ከተማ ውስጥ ያለ ሰው ኑጣ ካለ ተከሳሉ ይብይ ይጠይቃል። አገኘውም አላገኘውም ሴት ላይ አካባቢው ላይ ከሌለ
እኔ አልወጣም። ምንም አይጠቅም። ጨጓሬን ያለ ምክንያት አላፈምስም። ልክ ነህ። ያለ ሴት እኮ መዝናኛ በጣም የሚያስጠላው። እኔም ያለ ሴት እኮ ስለሚደብረኝ ነው ሴት የምጠይቀው። ግን እኔ እናንተ ሴት የምንጠይቀው አንተ ሄደህ አብረህ ወደ ቤት ለመመለስ ነው፣ ለቅጥቀጣ ነው። ኖ በቃ ቫይብ ነው። ከርፍሬንድም ልትሆን ቫይብ ነው እኮ። እኔ ሲጨፍሩ ምናምን እኮ ደስ ስለሚለኝ ነው። በቃ ሲጨፍሩ ሲደንሱ ታያለህ፣ ደስ ይልሃል፣ ትዝናናለህ። ከዛም በኋላ እስከ 12 ሰዓት እስከ 11 ሰዓት ተጠጣና ቤት ገብተህ ትተኛለህ እኮ። ግን አንዱ አግባብቶ ምናምን ይዟት ላሽ ሲል ምናምን አይደብርም? ምናምን የሆነ ምንም አይት ከፈለገች ትሂድ፣ እኔ ምን አገባኝ፣ ትወንጨፍ። እኔ ጥያቄ ልጠይቀውን አሁን አንተ እና እሷ አንተ ኮኪ ደስ የመጣችሁ ክለብ ቁጭ ብላችሁ የተዝናናችሁ ኮኪ መጥቼ ባናገራት ምንም አትልም? እሷ ከፈቀደች እንዴ አታቀኝም እኮ ዝም ብዬ ኬብላችሁ ላይ እኔ ቆንጆ ራሷን ማስከበር ያለባት ራሷ ናት እኮ ከወንድ ጋር በቃ የኔና ያንተ ልዩነት አየኛ ልጅ አሜሪካ እንደዚህ አሁን አንተና እኔ ከእሷ ጋር እኔና ኖ ባባ እኔና እሷ ወተን እኔ ቴብል ላይ መተህ እኔና እሷ ቁጥር እንችል እያደረግን መተህ ከእሷ ጋር ብትሞዳሙ እስከ መሞት ያደርሳል። ይነዋይ ስናረቦት እሷ ሲንግል መሆኗ ምናምን አይደለም። አንደኛ ሰው ቴብል ላይ ሄደህ ስታናገር እቺ ልጅ እህቴ ልትሆን ትችላለች፣ ጓደኛዬ ልትሆን ትችላለች፣ ሚስቴ ልትሆን ትችላለች። ብዙ አብሽን ገባሽ አባባል። ስለዚህ እዚህ ሀገር ብዙ ሰው ተተኩሶበታል። ብዙ ሰው ግን እኔ እያልኩ ያለሁት አላዛሬማ ሚስቴ ብትሆን አልፈቅድም እንደዚህ አይነት ነገር። ሚስቴ ከሆነች አንተ ያልከኝ ማንኛውም ሰው አሁን ራንደም አሁን ኮኪ ጋር ዴት እያደረግልን ሊሆን ይችላል፣ ወር ደግሞ ዛሬ አግኝቻት ሊሆን ይችላል። ፍሬንድ የሆነች እኔ አላዛር በህይወቴ ሄጄ ሴት አንተ ንቀት ነው ምን ሞቅ አዳምጠኛ አባል አዳምጠኛ ግን አየህ አንተ ደግሞ ያ ሰው አንተ ቴብል ላይ መጥቶ እሷን ሲያናግር በቃ አየህ ስማኝ አላዛር ከእሷ ጋር ሂስትሪ ሊኖረው ይችላል። እኔ አላውቅም። የእሷ ምልከታ የእሷ ምን